ኤክሴል ለካልኩሌሽን እንደሚጠቅም ማንኛውም ሰው ያውቃል። ምናልባት ኮምፒውተር ነክቶ የማያውቅ ሰው ካልሆነ በቀር ማለት ነው። ስለዚህ ዛሬ እንዴት አድርገን ሰም፣ አቨሬጅ፣ ራንክ፣ ጂፒኤ እና ኤስዲ ኦር ስታንዳርድ ዲቪዥን እንዴት እንደምንሰራ በቀላል የሚያሳያቸው ይሆናል። በደንብ ተከታተሉ። እዚህ ጋር ተማሪዎች ምናልባት እኔ በተማሪዎች ስላዘጋጀሁት ነው። እናንተ ካልኩሌት ማድረግ የምትፈልጉት ነገሮች እዚህ ጋር ሊስት ታደርጋላችሁ። ወደዚህ ሳብጀክቶች አሉ እንበል። ለምሳሌ ባዮሎጂ፣ ኬሚስትሪ፣ ፊዚክስ፣ ማትስ እና ሲቪክ እነዚህ 5 ሳብጀክቶችን አዘጋጀሁት። ከዛ በኋላ እዚህ አካባቢ ሊስት አድርገናል። ያንዳንዱ የተማሪ ውጤት እዚህ ጋር አስቀምጠን እንበል። ከዛ በኋላ ሳምን ለመስራት በቀላል ባይዘው አንዳንዴ ኤፍ ኦፍ ኤክስ ምናምን ማለት ይጠበቅባቸዋል የሚሉት ሊኖሩ ይችላሉ። በቀላል ግን እዚህ ጋር እንዴት እንደምንሰራ ኢኳል በማለት ብቻ በቀላል ማንኛውም ጀማሪ ተማሪ ለምሳሌ ኢንትሮዳክሽን ቱ ኮምፒውተር ምናምን የምትማሩ ተማሪዎች በቀላል እዚህ ጋር እንዴት አድርገን መስራት እንደምንችል አሳያቸዋለሁ ማለት ነው። እዚህ ጋር መተን ኢኳል እንለዋለን። ሳም እዚህ ጋር መስራት ፈለገን ከዛ በኋላ ሳም ብለን እንጽፋለን። ሳም ስንል ያው ሳም የሚለው በራሱ ይመጣል፣ እንመርጣለን። ከዛ በኋላ ካልኩሌት ማድረግ እየፈለግነውን ሮው ከባዮሎጂ ጀምሮ እስከ ሲቪክ ስለሆነ ከባዮሎጂ ጀምረን እስከዚህ ድረስ እንመርጣለን። ከዛ በኋላ ብራኬቱን እንዘጋለን። ብራኬቱን እንዴት ነው የምንዘጋው? ሺፍት የምትላለች። ከዛ በኋላ 0 ሲነካ ብራኬቱ ይዘጋል። ኢንተር እንላለን ማለት ነው። ከዛ በኋላ ሌላ ድራግ ማለት ነው። እዚህ ጋር ካርሰሩ ትታያለች። ካርሰሩ እና እዚህ ጋር አንድ ላይ በማድረግ አንድ ላይ ስናደርገው ጥቁር ትሆናለች። ከዛ በኋላ ወደ ታች ድራግ ማለት ነው። ወደ ታች ድራግ። ከዛ በኋላ እያንዳንዱ ነገር ይሰራል ማለት ነው። ሁለተኛው አቨሬጅም ልክ እንደዛው ኢኳል እንላለን። ከዛ አቨሬጅ ብለን እንጽፋለን። አብ ስንል የአቨሬጅ የምለው ሁለተኛ ላይ ይመጣል። ከዛ በኋላ አሁንም የትኛው አቨሬጅ ነው መስራት የፈለግነው? ከባዮሎጂ እስከ ሲቪክ ያለው አቨሬጅ ስንት ነው የምለው ነው። ስለዚህ ከዚህ ጀምረን አሁንም እስከ ሲቪክ ድረስ ሳምን ሳንጨምር ማለት ነው። ሳም ከጨመረን ይበላሻል። ስለዚህ እስከ ሲቪክ ያለውን መረጥኩት። ከዛ በኋላ ሺፍት 0 ብዬ አሁንም 0 አስገባለሁ። ከዛ በኋላ አሁን የመጀመሪያ የኤው ውጤት 84.2 ሆነ። ከዛ በኋላ በተመሳሳይ ልክ እንደሰሙ አሁንም እዚህ ጋር አንጥተን ካርሰሩ ጥቁር ስትሆን ወደ ታች ድራግ እናደርገዋለን ማለት ነው። ሌላኛው ራንክ በሁለት መንገድ መስራት ይቻላል። ግን በቀላል ያው እንዴት ተረዱ ለማለት ሁለቱንም አሳያችኋለሁ። ኢኳል አሁንም እንደቀደሙ ራንክ ካለን በኋላ ራንኩን እንመርጣለን። እዚህ ጋር ሁለት ነገሮች አሉ። ሁለት ነገር ነው የሚገባው። ይኸው እንደምታዩ እዚህ ጋር ነምበር የምትላለች ሬፈረንስ የምትልም አለች ወደዚህ። ስለዚህ መጀመሪያ ነምበሩ እዚህኛው እንመርጣለን። የመጀመሪያውን አቨሬጅ ኦር እዚህ ላይ መስራት ይቻላል። ግን አቨሬጅ ኮማ ከዛ በኋላ ይሄ በሙሉ መስራት የፈለግነውን ወደ ታች በሙሉ እናስገባለን። ከዛ በኋላ ብራኬቱን እናስገባለን። ካስገባን በኋላ እዚህ ጋር ግን እንደ ሌሎች ዝም ብለን ኢንተር አይደለም የምንለው። ኢንተር ማለት አንችልም። እዚህ ጋር እንምጣና በደንብ ይዩት። ዶላር ምልክት አለች። ዶላሩን እናስገባለን። ዶላሩን እንዴት ነው የምናስገባው? ሺፍት ፕላስ ኤፍ4 ከዛ ኤችን እናልፋለን። አሁንም ሺፍት ፕላስ ኤፍ4 ሁለት ጊዜ አስገብተነዋል ዶላር። ከዛ ጃምፕ እናደርጋለን ከኮለመን ወደዛ። አሁንም ዶላር እናስገባለን። አሁንም አልፋለሁ። አሁን ዶላር አስገባለሁ ማለት ነው። ስንት ዶላር ማለት ነው? 1 2 3 4 ከዛ በኋላ ኢንተር ይለዋል። ይሄኛው ሰውዬ ስንተኛ ወጣ? 4ኛ። ድራግ አድርገዋለሁ እስከ መጨረሻ። እንደዚህ አድርገን ይኸው 90 ያመጣ ሰውዬው ኦር ተማሪ አንደኛ ወጣ። ሌላኛው እያለ ይቀጥላል ማለት ነው። ሁለተኛ
በቀላል መስራት እንደምትችሉ ላሳያችሁ። የሆነ ትንሽ ኮምፕሌክስ ሊሆን የሚችል ማለት ነው። ድጋሚ ኢኳል እላለሁ። ሶሪ ኢኳል ራንክ መረጥኩት። ራንኪን ከመረጥኩ በኋላ አሁንም እንደቅድም እዚህ ጋር ይሄን መረጥኩ፣ ኮማ ከዛ ይሄ እስከ መጨረሻ አስገባለሁ። ብራኬቱን ካስገባ በኋላ ሺፍት ምናምን ለማለት ኤፍ4 እላለሁ። ኤፍ4 የት ነው ያለችው? ወደዛ ከላይ ኪቦርዱ ላይ 1 2 ብሎ እስከ 12 ፋንክሽኖች አሉ። ከዛ በኋላ ኢንተር እለዋለሁ ማለት ነው። እንዴት ነበር ያልኩት? እዚህ ጋር እደግማለሁ። ራንክ አስገባው፣ ይሄኛው መረጥኩ፣ ኮማ ይሄ እስከ መጨረሻ አደረኩ፣ ኮማን ዘጋው። ከዛ ጂፒኤ ለመስራት ላለው ትንሽ ኮምፕሌክስ ነው። ከዛ በቀላሎች ይሄው እንደግዲው ራንክ ከአቨሬጅ ትንሽ ኮምፕሌክስ ነው። 1 2 ብሎ ደግሞ ከዚህ ትንሽ ኮምፕሌክስ ያስገባል ማለት ነው። ኮምፕሌክስ ነው ማለት ግን መስራት አይቻልም ማለት አይደለም። ግን በደንብ ከተከታተላችሁ በቀላል መስራት ይቻላል። ኢኳል እንላለን። አሁንም ኢፍ እላለሁ እዚህ ጋር ሎጂካል ሪዝኒንግ ስለሆነ ኢፍ h2 ግሬተር ዛን ኦር ኢኳል ቱ ግሬተር ዛን የምትለው ፉል ስቶፕ ላይ ያለች፣ ከዛ ሺፍት ብላችሁ ፖይንት ከነካችሁ ግሬተር ዛን የሚለውን ይጽፍላችኋል። ኢኳል የሚለው ደግሞ አለ ኖርማሊ ፕላስ ምልክት ላይ ማለት ነው። ከዛ በኋላ 90 ከሆነ ኢፍ h2 ማለት እዚህ ጋር የመጀመሪያ ተማሪው ማለት ነው። ኢፍ h2 ግሬተር ዛን ኦር ኢኳል ቱ 90 ኮማ ኮቴሽን ማርክ ይሄ ሰጠሁት ልበል። እናንተ የፈለጋችሁን መስጠት ትችላላችሁ። ከዛ በኋላ አሁንም ኮማ ይላሉ። ኢፍ h2 ግሬተር ዛን ኦር ኢኳል ቱ 90 ኦር 90 ኮማ እችኛው አንድ ስህተት ከተፈጠረች ሎጂካሊ ኢረር ነው የሚለው ይዘጋባችኋል። ከዛ አሁንም ድጋሜ ኢፍ መረጥኩኝ። አሁንም h2 ግሬተር ዛን ኦር ኢኳል ቱ አሁን ደግሞ 80 ከሆነ ስንት ሰጣለሁ? ቢ ልሰጠው። ቢ ሰጠው፣ ኮቴሽን ማርካውን ዘጋው። እችኛው ስቴፕ አንዱ ከገባችሁ ሌላ ምንም አያስቸግርም። እዚህ ጋር ከገባችሁ የመጀመሪያ h2 ግሬተር ዛን ኦር ኢኳል ቱ 90 ኮማ ኮቴሽን ማርክ መስጠት የፈለጋችሁት ግሬድ፣ አሁን ኮቴሽን ማርክ መዝጋት፣ ኮማ ብሎ ይቀጥላል። እሺ አሁንም ኢፍ h2 ግሬተር ዛን ኦር ኢኳል ቱ አሁን ደግሞ 70 ስንት ልስጠው? ሲ ልስጠው። ሲ ከዛ ዘጋው ኮቴሽን ማርኩን ኮማ አሁን ኢፍ h2 ግሬተር ዛን ኦር ኢኳል ቱ 60 ይሄኛው ኦብቪየስሊ ዲ ልስጠው። ዲ ሰጠሁት። አሁን ኮማ ዲ ሰጥቻለሁ። ከዛ ኤፍ ነው የቀረው። ስለዚህ ከ60 በታች ያመጡ ተማሪዎች ኤፍ ሊያገኙ ነው ማለት ነው። በኔ ሎጂክ ባዘው እናንተ 40 ማርኩ 30 ማርኩ ከፈለጋችሁ ኮምፒውተር ደንታ አይሰጠውም። የሰጣችሁ እነሱ ፕሪንት የማያደርገው ወደ የሚሰጣችሁ ማለት ነው፣ አውትፑት የማያደርገው። ከዛ በኋላ የመጨረሻ ኢፍ ይለዋለሁ። ኢፍ ብሎ ብራኬቱ ማስገባት እንዳትረሱ። h2 ከዚህ በኋላ ምንድነው የምናደርገው? ሌዛን ነው የምንለው። ምክንያቱም እስኪ 59.99 60 አልገቡም አይደል? ከሱ በታች ከ60 በታች ነው። 60 ሳይጨምር ከ60 በታች ላመጡ ተማሪዎች ኤፍ ነው ማለት ነው። ከዛ በኋላ 60 ምንድነው የምንሰጠው? ኮማ ኮቴሽን ማርክ ኤፍ ሰጠው ማለት ነው። ኤፍ ሰጠው። ከዛ በኋላ ኮማ አያስፈልግም፣ ምክንያቱም የሚቀጥል ነገር ስለሌለ ማለት ነው። እንደዚህ ካደረጋችሁ በኋላ እዚህኛው በጣም ግሬት ኢሹ ሆኖ ብዙ ተማሪዎች የሚሳሳቱት ነገር አለ። እዚህ ጋር የተከፈተው ብራኬት አለ። ምንም አልተዘጋም እስካሁን፣ እየተከፈተ ነበር። 1 2 3 4 5 ብራኬት ተከፍቷል። ስለዚህ እዚህ ጋር 5 መዘጋት አለበት፣ አንድ የተደራረበ ማለት ነው። ስለዚህ 1 2 3 4 5 ብራኬት አድርጌዋለሁ። ከዛ በኋላ ኢንተር ማለት ነው። ይኸው
80 እስከ 90 ቢ ሰጠሁት። ከዚህ በታች ደግሞ ስንት እንዳመጡ እስቲ ድራግ ላድርጎና ልየው። ይኸው እንደዚህ ያደረኩት 70 ቤት ሲ 80 ቤት ቢ አመጡ 90 እዚህ ጋር ኤ አመጣ ማለት ነው። ይሄን ይመስል ነበር። ከዛ በኋላ ለምሳሌ እዚህ ጋር 60 ሊበል እዚህ ጋር 60 ሊበል እዚህ ጋር ድራግ ቢያደርገው ሊሰጠው ማለት ነው ራሱ። ለምሳሌ እዚህ ጋር አሁን ደግሞ እስቲ 55 ሊበል እዚህ ጋር ምን መስጠት አለበት? ኤፍ መስጠት አለበት ማለት ነው። አይ እዚህ ጋር ደግሞ እስቲ ለምሳሌ አሁን 70 ሰጠው እዚህ ጋር ምንድነው የሚሰጠው? በራሱ ድራግ አድርጎ ሲሰጠ ማለት ነው። እንደዚህ ያድርገው። አውቶማቲካሊ አንድ ካስተካከላችሁ በኋላ የፈለጋችሁ ዶክመንት የጨመራችሁ እሱ ያስተካከለ ይሄዳል ማለት ነው። መጨረሻ የሚያሳያችሁ ስታንዳርድ ዲቪዥን ነው። ይሄ ብዙ ጊዜም አያስፈልግም፣ ግን ሪሰርች ለሚሰሩ ተማሪዎች ቶታሊ እንትን ምንድነው ፕላስ ኦር ማይነስ ብሎ ቫሪዬሽን ለማግኘት ነው። እነዚህ ብዙ ጊዜ አቨሬጅ፣ ሚዲያን፣ ሞድ ምናምን የሚባሉት ሜጀር ኦፍ ሴንትራል ቴንደንሲ ይባላሉ። ስታንዳርድ ዲቪዥን፣ ቫሪያንስ ምናምን የሚባሉ ደግሞ ሜጀር ኦፍ ቫሪዬሽን ይባላሉ። እነሱን ለመስራት ብዙ ጊዜ ያው ሪሰርች ለሚሰሩ ተማሪዎች ነው የምንጠቀመው። ኢኳል ኤስቲዲ ስታንዳርድ ዲቪዥን ለማለት ይሄ ለሳምፕል ምናምን ብሎ አለ። ኖርማል ስታንዳርድ ዲቪዥን ይምረጥ። ይሄ ከመረጣችሁ በኋላ ስታንዳርድ ዲቪዥን ማለት ዘ ዲፈረንስ ቢትዊን ኢች ሳምፕል ስለሆነ ምንድን ላይ ነው የምንሰራው? ከዚህ እስከ ቶታል ዳታ ላይ ማለት ነው። እስከ ሲቪክ ያለው ነገር ላድርገው። ከዛ በኋላ ብራኬቱን እዘጋለሁ። እንደዚህ ሲያደርገው ይኸው ዲፍረንስ ማለት ነው። ያ ማለት ኢች ዲፍረንስ ኦፍ ዘ ሳብጀክት ማለት ነው። ሜጀር ኦፍ ቫሪዬሽን ስለሆነ ይሄ ብዙም ማስረዳት አይጠበቅብኝም። ከዛ በኋላ እስከዚህ ድረስ ሄዳለሁኝ ማለት ነው። እንደዚህ ካደረጋችሁ በኋላ ከፈለጋችሁ ይሄ ዲጂቱ ካበዛ እዚህ ጋር አለች፣ ይሄኛው ሁለቱም አለ ጀነራል የሚለው ላይ ከፈለጋችሁ የጨመራችሁ ማሄድ ትችላላችሁ። አይ ሊቀንስ ካላችሁ ደግሞ እንደዚህ ያደርጋችሁ ወደ ሁለት ያው እንደዚህ አድርጎ ማስቀመጥ ይቻላል ማለት ነው። ቴንክ ዩ ቬሪ ማች። ከተመቻችሁ ሰብስክራይብ አድርጉ። አመሰግናለሁ።